አላህ ከባሮቹ ጋር የተጋራበት ቅድም ጠቅሰዋል መልካም ስራ ነው በጎ ስራ ነው ራሱ አርአያ ሆኖ ያሳየበትና እኛን መሰሉ ነው ጥሪው አጠቃላይ እነላሁ መላእክተው እንግዲህ አንድ ሰው አርአያ ይፈልግ የለ ሞዴል ይፈልጋል ይሄው ነው ሞዴሉኛቸዋል መላእክቶች ሞዴል ሆነዋቸዋልና የኛን ሞዴልነት ተቀበሉ እነላሁ መላእክተው ይሰሩ ረፍት እኮ የለንም እኛ እናንተ መነክቷቸው ነው እኛ እኮ በየሰከንዱ በየደቂቃው በየሰዓቱ እኮ እናወርዳለን እሳቸው ላይ ሰለዋት እናንተ ለ10 ደቂቃ ለ5 ደቂቃ በቀን 3 ምንድነው መወዘናቸው የሚል ከፍተኛ እንትን ያለው ሁለተኛ ፋይዳው ምንድነው የመጀመሪያው ላይ ማን ተሸባህ ቢቀውሚን ፈሆ ሚንሁም ነው መቼ ከመላእክቶች ጋር ካላህ ጋር በድርጊቱ የተመሳሰለ ሰው ልቅናው ከፍተኛ ነው የሚሆነው እና የመጀመሪያው ግብዣ ያላህ እንደዛ ነው እንደዚህ ተዛዙን ዝም ብሎ አይደለም ያመጣው እኔና መላእክቶች እኮ በየደቂቃው በየሰከንዱ ከጥንት እስከ አበደ ያወረድን ነው እናንተ ምን ነክታችሁ ነው 10 ደቂቃ 20 ደቂቃ 100 ጊዜ 50 ጊዜ እንትን ነው ሶላዋት ማውረድ ምንድነው اللهم صل وسلم وبارك ሁለተኛው አሽረፈ الخلق ፍቅር ያጎናጽፋል ይሄ ጀላው الافهام ላይ ተጠቅሷል እንትና القول البديع ላይ ሰኻዊ ሌሎችም ተጠቅሷል ሁሌ ሶላዋት የሚያወርድ ሰው የሳቸው ፍቅር ይሰርጽበታል የፍቅር የመጀመሪያው ደረጃው ማስታወስ ስለሆነ ሶላዋት ከማስታወስ ጋር ይያዛል ሰው ስራ እየሰራ اللهم صل وسلم وبارك على سيدنا محمد وعلى እየነዳ اللهم صل وسلم وبارك على سيدنا محمد እያወራ መሃል ላይ اللهم صل وسلم يعني ይሄ ባለ ቁጥር ሁሌ ያስታውሳል ማለት ነውና ፍቅር በእርግጠኝነት ያሰርጻል ይላል ነብዩ ሰለላሁ ዐለይሂ ወሰለም መውደድ ደግሞ አስለ المحبው ግዴታ ነው ያለሱ ኢማን የለም ከራስ አስበለጠስ ተወስደው ነው ሐላወተ الإيمان የሚባለው ሐላወተ الإيمان እኔና መልክተኛዬን የሐዲሱ ስላለ ማለት ነው እንዱ ለተመልካቾች ትንሽ ነካርጉትና ገለጽላችሁ ثلاث ما وجد فيهن وجد حلاوة الإيمان أن يكون الله ورسوله أحب إليه مما سواهما ይሄ ነው ሐላወተ الإيمان ከሶስት ነገሮች ያሉት ሰው ሐላወተ الإيمان አግኝቷል ኢማንን ለዛውን አግኝቶታል አጣጥሞታል ይላሉ አንደኛው አላህና ረሱሉ ሰለላሁ ዐለይሂ ወሰለም ከሁሉም ነገር በላይ መሆናቸውን መውደድ ነው ይሄ ሐላዋን ለማግኘት አስለ الإيمان ግን ሙሐባ ግን እሳቸውን መውደድ አስለ الإيمان ነው ለሳቸው ምንም ስሜትና ፍቅር የሌለው ሰው አስለ الإيمان ላይ ችግር አለበት ለዛ ነው ሼክ ጫሊ ረህመቱላሂ ዐለይሂ ሙሐባው ኢማን ነው ይላሉ ኢማን ነው ራሱ ሙሐባው ኢማን ነው ወንድም ይወደደው ትንሽ ሊያሳድግ ነው አላህ የሰደደው ይላሉ ትንሽ ሊያሳድግ ነው ማለት በሶላዋቱ ያደግና አይደለ ሰይድ አቡበከር እኮ ረሱል ሰለላሁ ዐለይሂ ወሰለም ጋር ባይገናኙ ማን ያቃቸዋል ማንንም በቃ የሆነ መካ ውስጥ የነበሩ አንድ እንትን ናቸው ዑመር ማን ያቃቸዋል ሴት ልጃቸውን የቀበሩ ጃሂሊያ ውስጥ ያሉን ኻሊድን ማን ያቃቸዋል ትንሽ አይሻን ማን ያቃቸዋል ከሳቸው ጋር የተገናኘ ሁሉ ነገር ትልቅ ነው የሚሆነው እና ትንሽ ሊያሳድግ ነው አላህ የሰደደው እና መخلوቃቱን ሁሉ በድልቦ አጋደደው ይላሉ አጠቃላይ መخلوቁን ዩኒቨርሱን በአጠቃላይ ዑመር ሰናከ ኢላ ረህመተ ሊልዓለሚን በድልቡ በረህመቱ አጋደደው ውዱ እንደሳቱ ነው ስንቱን አነደደው ይሉና እንዳለንጋ ሆኖ የትንት ሩህ ቀጣው ይላሉ እና ሙሐባው ኢማን ነው ግጥሙን ለመጨረስ ያክል ምን ይላሉ አንተን ምንድነው ሙሐባው ኢማን ነው ወንድም የወደደው ነው መገፋፋት አይደል ከዛ በኋላ ባትወደው ችግር የለበትም እሱ ትንሽ አይምሰልህ ወደው የሚጠሩት ይላሉ አንተ ቀረበ ለራስ ነው እንጂ ለሳቸው መተጨመሩ hatta inna allaha wa malaikatahu አሉኮ አንተ ዓለም ምድር ላይ ሶላዋት ባይወረድላቸው በየቅስመቱ ሶላዋት ያወርድ ጧሃራ ይሆንና እና ትንሽ አይምሰልህ ወደው የሚጠሩት ይላሉ በሸውቃቸው ሳት መድሁን ያነጠሩት ሰናኡን ሁሌ ሰና የሚያረጋቸው በፍቅር ግለት መድሐቸውን ያነጠሩ ሰዎች በጣም ብዙ ናቸው ፍጡራን ማለት ነው የርሱን ግንባር እንጂ ሌላን ያልخطሩት ይላሉ ሁሌ እሱን የሚያስቡ ሁሌ እሱን የሚታያቸው ሰዎች ብዙ ናቸው የሌላ በመሆን ያልተጠረጠሩት ይላሉ በፍጹም ሌላ ሐሳብ ገብቶባቸው አያውቅም ሁሌ ነብዩ ናቸው ስለነሱ እሳቢያቸው ትኩረታቸው የሱሉክካቸው በመድሁ የወጣው ይላሉ እሳቸውን በማወደስ ባህሪያቸው የተገራ በነገራችን ላይ ሼህ የሌለው ሰው ሙረቢ አንዱ ሙረቢ የሚሆነው ሶላዋት ነው ይላሉ ዑለሞች ሶላዋት የሚያበዛ ሰው
ሼክ በማይኖርበት ጊዜ ሙረቢ በማይኖር ጊዜ ክፍተት ይፈጠራል ይሄ ይገራለታል እንትኑን ያስተካክለታል ሱሉኩን ያስተካክላል ጸሎቱ ሱሉኩን ያስተካክላል ለዛ ነው የሱሉክ ዕቃቸው በመድሁ ይወጣው ይላሉ እሳቸውን በማውሳት የሱሉክ ዕቃቸው እና ሲጠሩት ልባቸው የሚርገበገበው ይላሉ ሲያወሱት ዝም ብሎ በተለምዶ ሩቲን አይደለም የተለመደ አይደለም ልባቸው ይንሰፈሰፋል ውስጣቸው በሽታው የሚንገበገበው ይላሉ ውስጣቸው በሽታው ይንገበገባል በሱ መላሳቸው ስሙን ጠርቶት ያልጠገበው ይላሉ በፍጹም ጠግበው ታያቁም የተሳቡበቱ ገመድ ያረገበው ይላሉ ሁሌ እንደመረቀኑ ናቸው ማለት ነው የሰለዋት ጉዳይ እንትን ሩቲን አይሆንም አዎ በቃ መላሴ ላይ ለምዷል ብሎ ዝም ብለው ያረጉት ያንዳንዷ በተለየ ስሜት ነው የምትደረገው የሆነ ነውና ቀልባቸው እንደቀቅ በውዱ የነጣው ይላሉ ቀቅ ማለት በረዶ ነው በፍቅሩ የነጣው ይላሉ ቀልባቸው እንደቀቅ በውዱ የነጣው ይላሉ ሁሌ የሳቸው ፍቅር ኸይር ስራ ነው ኸይር ስራ በሰራህ ቁጥር ቀልብ ላይ ነጭ ይሆናል ነጭ መጥፎ ስራ ሰራ ጥቁር ይሆናል እና እሳቸው ፍቅር ሁሌ ሶላዋቱ ፍቅሩ ካለ በሂደት ቀልብ ምን ይሆናል እንደቀቅ ይነጣል እንደዛ አይነት ሰዎች በብዛት ነው ያሉ አንተ ከፈለክ ለራስ ስትል ሶላዋት አውርድ ከፈለክ ውደድ እንጂ እሱ ችግር ምን ይቀርባቸዋል ይላሉ ከዛ በኋላ የሰዎችን ስሜት ሲገልጹ በነብያችን ላይ ሲያወርዱ ሶላት እንባቸው ይመስላል የደሩ ሙላት ይላሉ ደሩ ማለት አሸንዳ ማለት ነው ያሸንዳ ሙላት ይመስላል ያነቡ ነው የሚያወሱት ላይናቸው ይዘልቃል የኑር ጉልላት ይሉና ውስጡ ሆኖበት መሐመድ ፋለጣው ይላሉ እና መጨረሻ ላይ አንዲት ምክር ያስተላልፋሉ አንተን ለሚጠቅመህ ወንድም ያትለግልክ አንጀትህን አስራ እነዚህን ፈልግ ይላሉ ሲበሉ እየበላ ሲራቡ ማሸልክ ሲዳመኑ ዳምነህ ሲያበልጉ ማበልግ ይላሉ እነሱ እንደሆኑት ሙሂቦቹ